አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? ሀጀር ሸቃሊቱ ነኝ ከሸቃሊቱ ቻናል እላችኋለሁ። እና ዛሬ ይዤላችሁ የመጣሁት የሁላችሁ ይሄ ነገር ያው በሀገራችን ቦሎቄ ነው። ምንድን ነው የሚባለው? በእኛ ባለሁበት አካባቢ ቦሎቄ ነው የሚባለው በሌላ ሀገር አላውቅም። እዚህ ደግሞ ፈሱሊያ ይሉታል። ደረቅ ፈሱሊያ ነው። ደረቅ ቦሎቄ ነበር። በውሃ ዘፍዝፌው ነበር። ትንሽ ዘፍዝፌዋለሁ። ስጋዬ ደግሞ ከመጀመሪያ እንትን ብዬ ገንፈል አድርጌ ቆሻሻው ያለው ደም ምናምን ነገር አውጥቼለት አጥቤ በስርዓት ያውላችሁ ቲማቲም ቆራርጬ ወረቀርቃን እና ቱም እንደዚህ አርጌ አስገብቼ ያለው ምን አለ መሰላችሁ፣ ሌላ ዘንጀብል ተላጠ ዘንጀብል አስገብቼበታለሁ ማለት ነው። ዘንጀብል አንድ ራስ ዘንጀብል አስገቡ። ከመጀመሪያ ቪዲዮ ስለተቋረጠብኝ ነው እያስገባሁ ስላሳያችሁ ማለት ነው። እና ይሄ አሁን ከድኜው ይበስላል። ደግሞ የፈላ ውሃ ነው ያስገባሁበት። ከድኜው ይበስላል። በኋላ ደግሞ በሌላ ድስት ሶስ አረግለታለሁ ማለት ነው። እና አብራችሁ እስከ መጨረሻ ቪዲዮ እዩት ማለት ነው። በጣም የሚጣፍጥ የምግብ ቀየር የሚሆን ምግብ ነው ማለት ነው። እኛ ሀገር ግን ዝም ብሎ ተቀቅሎ እንደ ንፍሮ ነው የሚባላው፣ ግን እዚህ ሀገር መባያነት ነው የሚውለው ማለት ነው። ብቻ በጣም አሪፍ የሆነ ምግብ ነው የሚሆነው። መጨረሻው ታዩታላችሁ ማለት ነው። እሺ ቤተሰብ ተመልሼ መጥቻለሁ። ይኸውላችሁ ሶስት ሰርቼለታለሁ። ሶስት ማለት ቤታችሁ ባለ ቅመማ ቅመም ያላችሁ ቅመማ ቅመም አድርጋችሁ ማጂ ካላችሁ ያኔ ያላችሁ ቅመም ማለት ነው። እኔ ያለኝ ቅመማ ቅመሞች እንደዚህ አዘጋጅቼ አለው። ያለኝ ቅመም ነው። በቤታችን የለመዱት ቅመም ነው የማስገባው። እናንተ በቤታችሁ የለመዳችሁት ቅመም አስገብታችሁ እንደዚህ የተወሰነ ቲማቲም ማጁን አስገብታችሁ ሶስት አረጉለታላችሁ። ከዛ በኋላ ይኸውላችሁ ቅድም ያሳየኋችሁ ፈሶሊያ ቦሎቄ ነው በኛ ሀገር የሚባለው፣ ግን በአማርኛ ሌላ ስም አለው አላሁ አለም። እና እንደዚህ ሆኖ በስለዋል። የበለጠ ይኸውላችሁ ስጋው ደግሞ እንዳለ በስርዓት እንደዚህ አንድ ሰው እንደዚህ እንደሚሰጠው ሆኖ ሳይፈራከስ እንደዚህ በስሎልኛል። አሁን ደግሞ እዚህ ጋር ምንድነው ሽፉ ትንሽ ኃይል አለኝ ማለት ነው። ኃይል አለበት አስገብቼበታለሁ። ጢማጥሙ እንደዚህ በዚህ መልኩ በስለዋል። እና እንደዛም እንዳለ አሁን ምንድነው ማስገባው መስላችሁ ሶስ አምጥቼ አስገባዋለሁ ማለት ነው። ሶሱ እንደዚህ ከላዩ ላይ ጨምርለታለሁ። እና አሁን እንደዚህ ማድረግ ነው። ማሻላ ብትቀምሱት በጣም ነው የሚጣፍጠው ማለት ነው። እና የፈለገ ከዳቦ መብላት ይችላል። የፈለገ ደግሞ ከሩዝ፣ ይኸው ሩዝም አዘጋጅቼ ያለው እኔ። የፈለገ በዳቦ ይበላል፣ የፈለገ ደግሞ በሩዝ ይበላል እላችኋለሁ። ይኸው ቆንጅዬ የሆነች ምግብ ናት። ሰርታችሁ ሞክሮት። በጣም አሪፍ ምግብ ነው ማለት ብቻ የንፍሮ አይደለም። ደረቅ እንትን የፈሱሊያ የእንትንም ይሆናል ማለት ነው። ወደ መባያነትም ይውላል ማለት ነው። እና ቪዲዮ ከወደዳችሁ ላይክ ኤንድ ሰብስክራይብ እያረጋችሁ አበረታቱኝ። አዲስ እህታችሁ ነኝ፣ አዲስ ነኝ፣ ገና ከመሬት አልተነሳሁም፣ እንቅልፍ ላይ ነኝ። ነቃ አድርጉኝ ማለት ነው። ላይክ ኤንድ ሰብስክራይብ እያረጋችሁ አደራችሁ ምላችሁ ነገር ስተቴም እየነገራችሁኝ በዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።